ከዚህ ቀደም አዘጋጅተን በነበረው የሶስተኛ ዙር ቦዲ ትራንስፎርሜሽን ቻሌንጅ ክብደት በመጨመር ወይም በመቀነስ እና ጡንቻን ወይም ሊን ማስል በመገንባት መሆኑ ይታወቃል። በዚህም መሰረት አንደኛ የወጡት ሂካ በላይ ከነቀምትና ታዳጊ ናትናኤል መንግስቱ ከአዲስ አበባ በፊዚካል ውድድር ያሸነፉ ሲሆኑ እያንዳንዳቸው የ10,000 ብር የሜዳሊያ የሰርቲፊኬት ሽልማት ተበርክቶላቸዋል። እሺ ሂካ እንኳን ደስ አለ። ምን ተሰማ? እንኳን አብሮ ደስ አለኝ እና ደስታ ተሰምቶኛል ስላሸነፍ። እንዴት ነበር ውድድሩ? ውድድሩ አሪፍ ነበር። ትንሽ ቀንም ቢሆን ለውጥ አይቼበታለሁ እና ይቀጥላል። እሺ ናትናኤል እንኳን ደስ አለ። እንኳን አብሮ ደስ አለ። ውድድሩ እንዴት ነበረ? አሪፍ ነው። ያው አጭር ጊዜ ቢሆንም በዚህ ትንሽ ጊዜ ለውጥ ማመጣል መሰለኝ ነበር። አመሰግናለሁ። በተጨማሪ ለመጨረሻዎቹ ምርጥ 10 ተፎካካሪዎች ላሳዩት ከፍተኛ ጥረትና ታታሪነት ለእያንዳንዳቸው የ2,000 ብር እንዲሁም የሰርተፍኬት ተሸላሚ ሆነዋል። ሽልማታቸውንም ራሳቸውና ወኪሎቻቸው በተገኙበት ወስዷል። በውድድሩ ላይ ለተሳተፋችሁ ሁሉ ከፍ ያለ ምስጋናችን ያቀረብን። ውድድሩ ቀጣይነት ያለው ሲሆን ይህንኑ ቻሌንጅ እንዲዘጋጅ ከፈለጋችሁ ኮመንት ሴክሽን ላይ 4ኛ ዙር እያላችሁ ጻፉ። ብሶ ከጻፈ በድጋሚ ይህንኑ ቻሌንጅ የምናዘጋጅ ይሆናል።